የቲምን ሐቅ መብላት ወላሂ ከባድ ነው። اللهم إني أحرج حق ضعيفين አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሆይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ ያኒ ወደ አንተ ወንጀለኛ ያስጠጋዋለሁ ከሷለሁ አሉ። ማን ማሉል የቲም የየቲም ገንዘብና የሴትን ገንዘብ የሚበላ የሴት ገንዘብ የየቲም ገንዘብ የቲሞች ምን ያውቃሉ? ካርታ በስም ያስቀይርባቸዋል አያውቁም ብሎ መሬታቸውን ይገፋባቸዋል ምንም አያውቁም ብሎ ነገ እሳት ነው የምትበላው። አኺራ ይዘልቅም ዱንያ ላይ ውጤቱን ታገኘዋለህ። መጠንቀቅ። አንዳንድ ሰው አባቱ የተወላትን ገንዘብ ሚስት ሌላ ባል ተጋባና ላገባችሁ ባል የነዚህን የቲም ገንዘብ እንደፈለገ ስታደርግ የራሷ ትዳርን ለማሳመር ብላ የቲሞችን ገንዘብ እንደፈለገ ላ ተጠንቀቂ። ሐቃቸው እነሱ ነው። በጭራሽ የሴትም ገንዘብ እንደዛ ነው። እያለቀሱና ሴቶች አረብ ሀገር ያሉ ገንዘብ ይልካሉ ለቤተሰቦቻቸው። ሱቅ ግዙልን፣ መሬት ግዙልን፣ ቤት ስሩልን ይላሉ። በፎቶ ቤት ያነሳ የሰው ቤት ይሄው የሰራውልሽ ቤት እያለ የሚያስለቅስ ገንዘብ ወስዶ የሚያስለቅስ እንደው እነዚህ ገንዘብ እንዴት ይበላል? በዛ ሙቀት ስደት ላይ ወጥተው ቤተሰቦቻችን የሆነ ነገር እናሳድግ ብለው ሰርተው ምን ብለው ለአንተም ልከው ለቤተሰብ ደግሞ ለኔም ደግሞ ይቀመጥልኝ ብለው ስትበላባቸው አስብ። ከባድ ነው። የየቲምን ገንዘብ መብላት ነገ የውመል ቂያማ ከባድ አደጋ አለው።